በዚህ ቪዲዮ የምናየው መንግስት ያመቻችልንን 5 ሚሊዮን ኮደርስ ሜምበር ለመሆን እንዴት ነው ተመዝግበን ተምረን ሰርቲፋይ መሆን የምንችለው የሚለውን ብዙዎቻችሁ ስለጠየቃችሁኝ በቀጥታ አሁን ወደ ቲቶሩ እንሄዳለን ማለት ነው። በመጀመሪያ 5 ሚሊዮን ኢትዮጵያን ኮደርስ ኢኒሺዬቲቭ የሚል እዚህ ጋር አለ። እዚህ ውስጥ ያሉ አስተማሪዎች ኪዩዞቹ፣ ቴስቶቹ፣ ጥያቄዎቹ በጣም ጠቃሚ ናቸው። በደንብ ከተማራችሁ አይሲቲ ቴክኖሎጂዎች ጋር ፊት ማድረግ ትችላላችሁና በደንብ መማር ይኖርባችኋል። በመጀመሪያ ያው እንደምታዩት እዚህ ጋር ኢትዮጵያን ኮደርስ ኢኒሺዬቲቭ የሚለውን ይሄን ከፍታለሁ። እዚህ ጋር ስከፍት ይሄው እንደምታዩት ይሄ ነው ፔጁ። አድቫንስድ ዲጂታል ሊተሬሲ ፎር ኢትዮጵያንስ ዩዝ ይላል። ይሄው በተለይ ወጣቶች እዚህ ላይ በደንብ መሳተፍ ይኖርባችኋል ማለት ነው። ይሄው እንደምታዩት ይሄ ዌብሳይቱ ነው። ይሄው እዚህ ውስጥ ትገባላችሁ ማለት ነው። ኢትዮጵያን ኮደርስ .ኢቲ ውስጥ በመግባት ይሄንን ማግኘት ትችላላችሁ ማለት ነው። ይሄው ይሄ ፔጁ ነው። ሌላኛው ልብ ማለት ያለብን ደግሞ ፌደራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ኦፊስ ኦፍ ዘ ፕራይም ሚኒስተር ሰፖርት የሚያደርገውን እንደገና ደግሞ የስራና ክህሎት ሚኒስተር ሰፖርት ያደርገዋል። የኢኖቬሽን እና ቴክኖሎጂ ሚኒስተር ሰፖርት ያደርጉታል። በደንብ መማር አለባችሁ። እውቀቱ ነው በተለይ ለእናንተ በጣም ጠቃሚ። እውቀቱን በደንብ አዳፕት ካደረጋችሁ ከየትኛውም አሁን ካሉ ከአይሲቲ ቴክኖሎጂዎች ጋር በደንብ ፊት ታደርጋላችሁና እውቀቱ በደንብ ማወቅ አለባችሁ። እዚህ ውስጥ ያሉትን በተለይ አስተማሪዎች በጣም ጃይንት ጥሩ ኖሌጅ እውቀት ያላቸው ናቸውና ይሄንን በደንብ ተማሩ ትላለሁ። እነዚህ ኮርሶች አሉ። ለምሳሌ ፕሮግራሚንግ ፋንዳሜንታልስ አለ፣ አርቲፊሻል ኢንተለጀንስ ፋንዳሜንታልስ አለ፣ ዳታ ሳይንስ ፋንዳሜንታልስ አለ፣ አንድሮይድ ዴቨሎፕመንት ፋንዳሜንታልስ አለ። ለምሳሌ እኔ የምማረው የመጀመሪያው ፕሮግራሚንግ ፋንዳሜንታልስ ከሆነ እዚህ ጋር ኢንሮል ናው የሚል አለ። እዚህ ጋር እገባለሁ ማለት ነው። ከዛም በኋላ ሬጂስተር ማድረግ ይኖርብኛል ይሄን ኮርስ ለመውሰድ ወይም ፕሮግራሚንግ ፋንዳሜንታል ብዬን የገባሁት ይሄንን ለመማር ሬጂስተር ማድረግ ይኖርብኛል። እዚህ ጋር ሎጊን ቱ ኮንቲኒው የሚል አለ። በኢሜይሌ ሬጂስተር ማድረግ ይኖርብኛል ማለት ነው። እዚህ ጋር ሳይን አፕ አደርጋለሁ። ይሄው እዚህ ጋር ሳይን አፕ ሳደርግ ኢሜይል ይሄን አስገባ ይለኛል። ይሄው ኮንቲኒው ዊዝ ኢሜይል። አሁን ይሄው ሳይን አፕ አድርጌያለሁ በምኔ በኢሜይሌ ማለት ነው። ስሜንም ሁሉ ነገሬን ከዛ ከኢሜይሌ ፌች ያደርጋል። ከዛም በኋላ ይሄው እዚህ ጋር እንደምታዩት ቀጥል እያለኝ ነው። መማር እችላለሁ ማለት ነው። ይሄው ስታርት ማይ አፕሊኬሽን የሚል እዚህ ጋር አለ። እቺን እመርጣታለሁ። ከዛም በኋላ እሞላለሁ ማለት ነው። እዚህ ጋር ባክግራውንድ ኢንፎርሜሽንን እሞላለሁ። ፊኒሽ ኤንድ ሰሚት አደርጋለሁ ማለት ነው። ከዛ በቃ ትምህርቱን በቀጥታ ጀምራለሁ። ይሄው ኮንግራቹሌሽንስ ዩ ሃቭ ቢን ኢንሮልድ ኢንቱ ዘ ፕሮግራም ይለኛል። ወደ ፕሮግራሙ ገባለሁ፣ እማራለሁ ማለት ነው። ይሄው እዚህ ጋር እንደምታያቸው እዚህ ጋር ኮርሶቹ አሉ። ይሄው እዚህ ጋር ኮርስ 1 ይላል ፕሮግራሚንግ ፋንዳሜንታል። እዚህ ጋር ደግሞ የተማርኳቸውን እያንዳንዱን በፐርሰንት ያስቀምጥልኛል። አንብባችሁ ሰርታችሁ ስትጨርሱ ኔክስት ትላላችሁ። ፕሪቪው ደግሞ ወደ ኋላም ተመልሳችሁ እንደገና ያልገባችሁ ነገር ካለ መልሳችሁ ማየት ትችላላችሁ ማለት ነው። እዚህ ጋር ያው እዚህ ጋር ኮርሶቹ አሉ ማለት ነው። ይሄው እንደምታዩት ይሄው አሁን እኔ ዌልካም ቱ ዩዳሲቲ የሚለው ላይ ነው እዚህ ጋር ያለሁት ማለት ነው። እንደዚህ አይነት ደሳስ የሚሉ ጥያቄዎችም አሉ ከትምህርቱ ጋር አብረው የሚሄዱ ራሳችንን እንድንፈትሽ የሚያስችሉ እንደዚህ አይነት ደሳስ የሚሉ ኪዩዞች አሉ። ወርክሽቶች አሉ። ወርክሽቶቹን ደግሞ በደንብ መስራት ይኖርብናል። ይሄው እኔ አሁን ይሄንን ለመማር ቢያንስ ወደ 2 ሳምንት ይወብኛል። ፊልዴም ስለሆነ በደንብ አድርጌ ነው የተማርኩት። ኔክስት ላለው ሳቲስፋይድ ነው። ስለዚህ በጣም ሄልፕፉል ኢንስትራክሽኖች አሉት። ክሊር ኤግዛምፕልስ አሉት። ጄጂንግ ማቴሪያሎች፣ ኮንቴንት ዴፕሱ በጣም ምርጥ ነው። ለኔ በጣም አሪፍ ነው። ስለዚህ እዚህ ጋር ይወስደኛል ማለት ነው። ለተማርኩ ሰርቲፊኬት ማግኘት አለብኝ። ሰርቲፊኬሽን አሰስመንት ውስጥ ገባለሁ። ከዛም በኋላ ይሄው ይሄን ፔጅ አገኛለሁ። ሰርቲፊኬሽን አሰስመንት ቲፕስ ቱ ፓዝ ሰርቲፊኬሽን አሰስመንት የሚል ይሄው እዚህ ጋር አለ። ከዛም በኋላ ይሄው ስታርት ሰርቲፊኬሽን የሚል አለኝ። ከዛ ይሄንን ስታርት አሰስመንት የሚል አለ። ከዛም በኋላ ይሄው እዚህ ጋር እንዴት መስራት እንዳለባችሁ በጥንቃቄ ይሄንን ዲፕ አንብቡ። ጎ ቱ ዘ አሰስመንት ስል በቀጥታ ወደ ጥያቄዎቹ ይወስደኛል ማለት ነው። አሰስመንቱን ሰርታችሁ ከጨረሳችሁ በኋላ ይሄው ወደዚህ ይወስደናል። ዩር አንሰር
ዌር ሰብሚትድ ይለናል። ቼክ ፎር ሰርቲፊኬት የሚል በተን አለ። ስለዚህ እሱን አንዴ እጫናለሁ ማለት ነው። ጌት ዩር ሰርቲፊኬት የሚል መጥቷል። ጌት ሰርቲፊኬት በተን ይሄው እዚህ ጋር ይሄንን ያመጣል ማለት ነው። ጌት ዩር ሰርቲፊኬት ናው ይለኛል። ይሄው ሰርቲፊኬሽን አሰስመንት ሰርተን ጨርሰናል። ስለዚህ ወደ ሰርቲፊኬሽን ኦፍ ኮምፕሊሽን እንሄዳለን ማለት ነው። ቼክ ፎር ሰርቲፊኬት ይላል። ይሄንን ስከፍተው በቀጥታ ይሄው ይሄን ሜሴጅ ይሰጠኛል። ጌት ዩር ሰርቲፊኬት ፕሮግራሚንግ ፋንዳሜንታልስ ይላል። ይሄው ጌት ሰርቲፊኬት ይሄው እነኝን አሟልቷል። ጌት ዩር ሰርቲፊኬት ናው ይለኛል። ይሄው አሁን እዚህ ጋር ኮምፕሊት ግራጁዌሽን ቻሌንጅ ፕሮግራሚንግ ኮምፕሊሽን ይሄንን እሞላለሁ ማለት ነው። ኩዌሽነሪውን ሰሚት አድርጌ እንደጨረስኩኝ ይሄንን ይሰጠኛል። ይሄው እዚህ ጋር እንደምታዩ ሼር ማድረግ እችላለሁ፣ ዳውንሎድ ማድረግ እችላለሁ ማለት ነው። ኮምፒውተሩን ዓለም ተቀላቅላችሁ እናንተም ወደ ተሻለ ሙያ የተሻለ ዕውቀት ሊኖራችሁ የሚያደርግ ስለሆነ ተማሩ ላለው ለዛሬ ብዙዎቻችሁ በጠየቃችሁኝ መሰረት ይህን አዘጋጅቻለሁ። በሚቀጥለው በሌላ ፕሮግራም እስከምንገናኝ ድረስ ባይ